እግዚአብሔርን በጣም አድርጌ ላመሰግን እወዳለሁ እግዚአብሔር ስለሰጠን ጊዜ ስለሰጠን ችሎታ ስለሰጠን አቅም ስለሰጠን ጤንነት ይሄንን የመዝሙር አገልግሎት ከጀመረን ጊዜ ጀምሮ እስከ ዛሬ እግዚአብሔር እየረዳን እያገዘን ስንደክም እያበረታን እዚህ ደርሰናል በጣም እግዚአብሔርን ላመሰግን እወዳለሁ ምክንያቱም እግዚአብሔር ነው ጉልበት የሆነንና ይሄንን አልበም ስንጀምር ከጀመርን እስካሁን አንድ አመት ከሁለት ወር ገደማ ይሆናል ባልሳሳትና እና ይሄንን ሁሉ ጊዜ እዚህ ስቱዲዮ ውስጥ አሳልፈናል እና ይሄ ስቱዲዮ በጣም ትልቅ ቦታ ነው ማለት ነው ለኛ በጣም እግዚአብሔር የሰጠኝ ወንድሜን ክብሮምን ነው በጣም አድርጌ ላመሰግነው እወዳለሁ ይሄን ደግሞ ሰዎች ሁሉ እንዲያውቁ ፈልጋለሁ ያለውን የሙዚቃ ችሎታ ያለውን መሳሪያውን ስቱዲዮውን ኢቭን ምንድነው ገንዘቡን ሁሉን ነው የሰጠንና አብረን ይሄን ነገር እንድንሰራ ከኛ አንዳንዱ ሆኖ አብረን ይሄንን የመዝሙር ካሴት እንድንሰራ ሰጠን በጣም እግዚአብሔርን እናመሰግናለሁ እንዲሁም ክብሮምን በጣም አድርጌ አመሰግናለሁ ቀጥሎ ኳየር ደግሞ እያንዳንዱን እዚህ ያሉትንም በአጋጣሚ እዚህ ያልተገኙትንም ሁሉንም ላመሰግናቸው እወዳለሁ በዚህ ስራ ላይ ተሳተፉትን ሙዚቀኞችን በገንዘባቸውም በሐሳባቸውም በችሎታቸውም የረዱን ሰዎች ሁሉ ለማመስገን እወዳለሁ ከነዚህ መካከል ያው ክብሮም ቅድም ጠቅሶታል ናቲን በጣም ላመሰግነው እወዳለሁ በጣም ጊዜው ሰጥቶን አብሮን ሰርቷል በጣም ብዙ እንዲሁም ማርኩ ከኛ ጋር ብዙ ጊዜ ያሳልፋል ብዙ ጊዜውን እዚህ መጥቶ አጥፍቷል እና ጥሩ ነገሮችን እንደሰራ አስባለሁ እና በጣም ላመሰግነው እወዳለሁ ደግሞ በየቤታቸውም ይሄንን አገልግሎት የመቅረዝና የወጣቶች አገልግሎት በየቤታቸው በጸሎትም በሐሳብም የሚረዱን ብዙ ሰዎች አሉ እነሱንም ደግሞ ላመሰግን እወዳለሁ እነሆ እግዚአብሔር ፈቅዶ አሁን ይሄ ካሴት ይወጣል እና የጸሎታቸው መልስ ያያሉ ብያስባለሁ ስለዚህ በየትኛው ቦታ ያላችሁ በጸሎታችሁ የምትደግፉን በሐሳብ የምትደግፉን ሰዎች እግዚአብሔር ይባርካችሁ መጀመሪያ ከሁሉም በላይ እግዚአብሔርን ላመሰግን እወዳለሁ ማለት ስራ ስንጀምረው ኩኩ መጀመሪያ ሁሉንም ስራ ምን ስለሰጠኝ በጣም አመሰግናለሁ በዚህ አጋጣሚ ማለት ምንም አልተጫነኝም የመሰለውን ያስገባል እኔ መሰለኝን እየተቀበለ ምንም ሳንጨናነቅ እዚህ ላይ ደርሷል ማለት ነውና ብዙ ሰዎች አሉ ከጎናችን ሆነው ስራ ለመሳካት ብዙ አስተዋጽኦ ያደርጉ በዚህ አጋጣሚ ናትናኤል ተሰማ ጓደኛዬ በጣም ላመሰግነው እወዳለሁ ምክንያቱም እንደራሱ ስራ ሆኖ ድራሙን የቀዳው ማለት ነው ሙሉውን ድራም እንደራሱ ስራ ሆኖ ስለተባለው እንዲሁም ሌሎች ሙዚቀኞች ሁሉ ነው በጣም አመሰግናለሁ ኢንስትሩመንቶች የቀዳነው በላይቭ ነው የቀዳነው ሁሉንም ኢንስትሩመንቶች በጣም ጥሩ ስራ ነው ብያስባለሁ ምክንያቱም እኔ በጣም ብዙ ሰምቻለሁ እንደኔ የሚሰማው ይኖራል ብያላስብ ምክንያቱም ቀን በቀን ስንቆርጥ ስንቀጥል ስንል ስላሳለፍኩኝ በጣም ሰምቻለሁ ዜማው በጣም ቆንጆ ነው ግጥሞቹ በጣም ወድቻቸዋለሁ ማለት ልክ የሆነ ሁሉ ጊዜ ቢሰማ ማይሰለች ነውና በእንደዚህ አይነት ስራ መጀመሪያ በጣም ደስ ብሎኛል በጣም በዚህ አጋጣሚ ብዙ አድካሚ ቢሆንም መቅዳት አስቸጋሪ ሆኖ ቢያልፍም ግን መጨረሻ ላይ እዚህ ላይ ደርሰናል በጣም ፋይሩንም ኩኩንም የመቅረዝ ሁሉንም አባላትን በጣም ብዙ ነገር ተነስተውኛል እኔም እንደነሱ አንዱ በመሆኔ ደስተኛ ነኝ እና ይሄንን ስራም ሰርተን እዚህ ደረጃ ስላደረስነው በጣም እግዚአብሔርን አመሰግናለሁ በጣም ደስተኛ ነኝ በዚህ ይሄ ስራ መስራቴና በህይወቴ ማለሰው በጣም ብዙ ሰዓቴን ገድዬበታለሁ ቆንጆ ስራ እንደሚሆን አስባለሁ
መቅረዝ የወጣቶች አገልግሎት እግዚአብሔርን እንዳውቅ እንዳገለግል እድል ያገኘሁበት ቦታ ነው። የራእይም ተካፋይ ነኝ። የዚህ ብርሃን ተካፋዮች የሆናችሁ ሁሉ እግዚአብሔርን በዚህ በፈጠረልን እድል አንድ ላይ እናገልግል። ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ በሚለው የእግዚአብሔር ቃል መሰረት ህይወታችን ለሰዎች ብርሃን እንዲኖረው የእግዚአብሔርን ቃል በማጥናት በጸሎት በተለያዩ መንፈሳዊ እንቅስቃሴዎች መጽሐፍ ቅዱሳዊ ስነ ምግባርና በአገልግሎታችን ውስጥ ውጤታማ እንድንሆን ህይወታችን እንዲለወጥ መጽሐፍ ቅዱሳዊ ስነ ምግባር እንዲኖረን አድርጓል። በእነዚህ 16 ዓመታቶች ውስጥ በመቅረዝ የወጣቶች አገልግሎት ውስጥ ብዙ አይነት ውጣ ውረዶችን አልፈናል። እግዚአብሔር ደግሞ ረድቶናል። አሁንም በዚህ በመቅረዝ የወጣቶች አገልግሎት ውስጥ በጸሎት መጽሐፍ ቅዱስ በማጥናት በዝማሬ እያገለገልን እንገኛለን። መታችሁ ከኛ ጋራ አብራችሁ ልትካፈሉ ልትገለገሉ ትችላላችሁ። እግዚአብሔር ይባርካችሁ። በመቅረዝ የወጣቶች አገልግሎት የተዘጋጀው የመዝሙር ካሴት በጽዋ ኮንቬንሽን ሴንተር ታህሳስ 25 ቀን ባዘጋጀነው የኮንሰርት ፕሮግራም ላይ ለሽያጭ ይቀርባል። እንዲሁም በእለቱ እግዚአብሔርን በዚህ ሁሉ ጊዜ ውስጥ ስለረዳን የምናመሰግንበት ቀን ነው። ብትወዱ እና ብትመጡ አብራችሁን እግዚአብሔርን ብታመሰግኑ መታችሁ ደግሞ የራሳችሁን ኦሪጂናል ኮፒ ብትወስዱ በጣም ደስ ይለናል። ፕሮግራሙ የሚጀምረው 11 ሰዓት ላይ ነው።